ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ጠቃሚ መረጃ ነው ይዤላችሁ የመጣሁት። ከዛ በፊት ግን የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የቻናሌ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። ብዙ ሰው በኮሜንት ቴሌግራም ፓኬጅ እና ስፖቲፋይ ፓኬጅ አጠቃቀሙን ቪዲዮ ስራልኝ ባላችሁ መሰረት ሁለቱንም ማለትም ቴሌግራም ፓኬጅ እና ስፖቲፋይ ፓኬጅ አጠቃቀም ዛሬ የሚያሳያችሁ ይሆናል። ቴሌግራም ፓኬጅ በ15 ብር እንገዛለን። ይህ በ15 ብር የገዛነው ፓኬጅ ቴሌግራም ብቻ ነው የሚሰራው። ስለዚህ ይህን ፓኬጅ እንዴት አድርገን ወደ አንሊሚትድ ፓኬጅ ቀይረን ሁሉንም ሚዲያ ላይክ ፌስቡክ፣ ቲክቶክ፣ ዩቱብ እና ሌሎችንም ሚዲያ እንዲሰራ ማድረግ እንችላለን የሚለውን ነው ዛሬ የሚያሳያችሁ። ሌላው ደግሞ የስፖቲፋይ ፓኬጅ ነው። ይህም ልክ እንደ ቴሌግራም ፓኬጁን ከገዛን በኋላ ይህን ፓኬጅ ወደ አንሊሚትድ ፓኬጅ ቀይረን ሁሉንም ቪዲዮ እንዲሰራ ማድረግ እንችላለን ማለት ነው። የዛሬ ቪዲዮ የሁለቱንም ፓኬጅ አጠቃቀም የሚያሳይ ነው። ስቴፑን ጃምፕ ሳታደርጉ መከታተል አለባችሁ። ስለዚህ ቀጥታ ወደ ቪዲዮ። መጀመሪያ የቴሌግራም ፓኬጅ አጠቃቀም ላሳያችሁና ከዛ በኋላ የስፖቲፋይ ፓኬጅ ያሳያችኋል ማለት ነው። መጀመሪያ ወደ ቴሌብር እንገባለን። ቴሌብር ከገባን በኋላ ኤርታይም ወይም ባይ ፓኬጅ የሚላለ ይሄኛውን ማለት ነው። ይሄን አንድ ክሊክ እናደርጋለን። እዚህ ከገባን በኋላ ሰልፍ ወይ አዘር የሚላለ ሰልፍ የሚለውን ክሊክ ስናደርግ የራሳችን ስልክ ቁጥር ነው የሚያመጣው። ፓኬጅ የሚለውን አንድ ክሊክ እናደርጋለን። ከገባን በኋላ ብዙ አማራጮች አሉ። ኢንተርኔት ወይስ ፕላስ ኢንተርኔት እና ሌሎች ብዙ አማራጮች አሉ። እዚህ ሶሻል ሚዲያ ፓኬጅ የሚለውን እንፈልጋለን። እንደምትመለከቱት ሶሻል ሚዲያ ፓኬጅ ይሄኛው ነው። ይሄን አንድ ክሊክ እናደርግና እንገባለን። ባይዘዌ ቴሌ የዋጋ ጭማሪ አድርጎ ነበር። በቅርብ ነው የዋጋ ጭማሪ ያደረገው። ስለዚህ እዚህ ጋር ዴይሊ ቴሌግራም እንደ ዋትስአፕ ፓኬጅ 1.65 ጊጋባይት በ12 ብር የነበረው ወደ 1.2 ጊጋባይት አድርገው ዋጋውን ደግሞ 15 ብር አድርጎታል። ዴይሊ ፌስቡክ፣ ዩቱብ፣ ቲክቶክ ፓኬጅ 1.65 ጊጋባይት የነበረውን 24 ብር የነበረውን ወደ 2.4 ጊጋባይት አድርገው ዋጋውን ደግሞ 35 አድርጓል። ዊክሊ ቴሌግራም እንደ ዋትስአፕ ፓኬጅ እሱንም ጨምሮ 3.6 ጊጋባይት በ75 ብር አድርጓል። ዊክሊ ፌስቡክ፣ ዩቱብ፣ ቲክቶክ ፓኬጅ 4.4 ጊጋባይት በ84 ብር የነበረውን ወደ 4.8 ጊጋባይት አድርጎ ዋጋውን ደግሞ 90 ብር አድርጓል ማለት ነው። መንዝሊ ቴሌግራም እንደ ዋትስአፕ ፓኬጅ ኦፍ 4.8 ጊጋባይት 100 ብር አድርጓል ማለት ነው። እንዲሁም መንዝሊ ፌስቡክ፣ ዩቱብ፣ ቲክቶክ ፓኬጅ 12 ጊጋባይት 275 ብር አድርጓል። እኛ የምንፈልገው ዴይሊ ቴሌግራም እንደ ዋትስአፕ ፓኬጅ የሚለውን 1.2 ጊጋባይት በ15 ብር ያው ይሄ ይሻላል ብዬ ስለማሰብ ነው እኔም እሱን ነው የምጠቀመው፣ ይሄኛውን ነው የምጠቀመው። ዴይሊ ቴሌግራም ዋትስአፕ ፓኬጅ 1.2 ጊጋባይት በ15 ብር ገዝቼ ነው የምጠቀመው። ለእናንተም ይሄ ይሻላችኋል ብዬ ስለማሰብ ነው። እናንተ ደስ ያላችሁን ፓኬጅ ከፈለጋችሁ ዊክሊ፣ ከፈለጋችሁ ደግሞ መንዝሊ ፓኬጅ ገዝታችሁ መጠቀም ትችላላችሁ ማለት ነው። አሁን ለእናንተ ለማሳየት ያህል ዴይሊ ቴሌግራም እንደ ዋትስአፕ ፓኬጅ 1.2 ጊጋባይት በ15 ብር አንድ ክሊክ እናደርግና እንገዛለን። ኔክስት የሚለውን ኔክስት እንላለን። ከዛ እዚህ ጋር ፔይ የሚላለ አንድ ክሊክ አድርገን እንገዛለን፣ ፓኬጁን እንገዛለን። ከገዛም በኋላ በመጀመሪያ ማወቅ ያለብን ነገር አሁን የገዛነው ፓኬጅ ቴሌግራም እና ዋትስአፕ ብቻ ነው የሚሰራው። ስለዚህ ፓኬጅ ከገዛን በኋላ ይህን ፓኬጅ ወደ አንሊሚትድ ፓኬጅ ቀይረን ሁሉንም ሚዲያ ላይክ ፌስቡክ፣ ቲክቶክ፣ ዩቱብ እና ሁሉንም ሚዲያ እንዲሰራ እናደርጋለን ማለት ነው። መጀመሪያ ወደ ቴሌግራም እንገባለን። ቴሌግራም ከገባን በኋላ ሰርች ባሩ ላይ ዳኒቴክ 29 ብለን ሰርች እናደርጋለን። ይህን ቻናል ያመጣል። ይሄኛው እዚህ ጋር የምትመለከቱት ቻናል ያመጣል። ይህን ቻናል አንዴ ክሊክ አድርገን ጆን እናደርጋለን።
ጆን ካደረገን በኋላ ወደ ውስጥ እንገባለን። ስለዚህ እዚህ ጋር በየቀኑ ነፃ ኢንተርኔት የሚሰሩ በየቀኑ የሚለቀቁ ፋይሎች አሉ። ነፃ ኢንተርኔት የሚሰሩ ነፃ ኢንተርኔት አጠቃቀም የማታውቁ ካላችሁ ብዙ የተሰሩ ቪዲዮዎች አሉ፣ መመልከት ትችላላችሁ። እዚህ ዩቱብ ላይ ብዙ ቪዲዮዎችን ለቅቄያለሁ። እዚህ መመልከት ትችላላችሁ፣ አጠቃቀሙን የማታውቁ ማለት ነው። ሶ እኛ አሁን ቴሌግራም ፓኬጅ ፋይል እንፈልጋለን። ፋይሉ ይሄ ነው። ሶ ይህን ፋይል አንድ ነካ አድርገን ነካ ስናደርግ የተለያዩ አፖችን ያስመርጠናል። ስለዚህ እዚህ ጋር ምን ይላል? ቴሌግራም ፓኬጅ ኤችቲቲፒ ኢንጀክተር አፕ ይላል። ይህን ፋይል ከኤችቲቲፒ ኢንጀክተር አፕ ጋር የምናገናኝ። ስለዚህ ኤችቲቲፒ ኢንጀክተር አፕ አንድ ክሊክ አድርገን አሁን ቀጥታ ቅድም የገዛነውን ፓኬጅ ከዚህ ፋይል ጋር ተገናኝቷል ማለት ነው። ቅድም የገዛነውን ፋይል ከዚህ ፋይል ጋር ተገናኝቷል ማለት ነው። ስለዚህ ከዚህ በኋላ ሁሉንም ሚዲያ መጠቀም ነው። ሁለተኛው ምንድነው? ሁለተኛው ስፖቲፋይ ፓኬጅ ነው። ቴሌ ስፖቲፋይ ፓኬጅ ላይም ጭማሪ አድርጓል። መጀመሪያ ከዚህ በፊት የነበረውን ላሳያችሁና መጨረሻ ላይ ጭማሪ የተደረገውን አሳያችኋለሁ። ስለዚህ ይህ ፓኬጅ ልክ እንደ ቴሌግራም ፓኬጅ ነው። ምንድነው የምናደርገው? መጀመሪያ ቴሌብር እንገባለን። እንደ ቅድሙ ቴሌብር ከገባን በኋላ እዚህ ጋር እንደ ቅድሙ ኤርታይም ወይ ባይ ፓኬጅ የሚል አለ። እኛ አሁን የምንፈልገው ኤርታይም ነው። ኤርታይም በሚለው ላይ ሆነን እዚህ ጋር ከ250 ብር በላይ ኤርታይም ከገዛን ቴሌብር 35% ቦነስ ይሰጠናል። እኛ ደግሞ 260 ብር ኤርታይም እንገዛለን። ይህ ማለት 260 ብር ሲባዛ በ0.35 95 ብር ቦነስ እናገኛለን ማለት ነው። ስለዚህ 91 ብር ሲደመር 260 ቅድም የገዛነው 260 ብር አጠቃላይ ስንት ይሆናል? ቶታሊ 351 ብር ይሆናል ማለት ነው። ከዛኛው ጋር ከ260 ሲደመር 91 351 ቶታሊ 351 ኤርታይም ይኖረናል ማለት ነው። ከዚህ በኋላ የስልካችን ኮልባሩ ላይ እንሂድና እዚህ ጋር ስታር 999 ብለን ስታር 999 መሰላል ብለን እንደውላለን። ከዛ 8 ቁጥር የወጣቶች ፓኬጅ እንመርጣለን። ስለዚህ እዚህ ጋር ከገባን በኋላ አንድ ለእርሶ 2 ለስጦታ ይላል። እኛ ግን ለራሳችን ስለምንገዛ አንድ ቁጥር እንመርጣለን። አንድ ቁጥር ከመረጠን በኋላ እዚህ ላይ ዕለታዊ፣ ሳምንታዊ፣ ወራዊ የሚል አለ። እኛ ወራዊ ስለምንፈልግ 3 ቁጥር ወራዊ እንመርጣለን። ከዛ በኋላ በ349 ብር 6 ጊጋባይት ሲደመር 6 ጊጋባይት ከሌሊት ስጦታ እና ያልተገደበ የስፖቲፋይ ፓኬጅ ይላል። ስለዚህ አንድ ቁጥር ጽፈን እንገባለን። ከገባን በኋላ አንድ ጊዜና ቋሚ ይላል። እኛ አንድ ጊዜ ብቻ መግዛት ስለምንፈልግ እንገባለን። አሁንም አንድ ቁጥር እንመርጣለን። ደግመን አንድ ቁጥር እንመርጣለን። ስለዚህ አሁን ፓኬጅ ገዛን ማለት ነው። እኛ የምንፈልገው ስፖቲፋይ ፓኬጅ ብቻ ስለሆነ 6 ጊጋባይቱን ወደ ድምፅ እንቀይራለን። ወደ ድምፅ ለመቀየር ስታር 999 መሰላል ብለን እንገባለን። ከገባን በኋላ የኔ አገልግሎት የሚል አለ 20 ቁጥር ላይ ማለት ነው። 20 ቁጥር እንመርጣለን። 20 ቁጥር ከመረጠን በኋላ እዚህ ጋር 3 ቁጥር ላይ ጥቅሎን ይቀይሩ የሚል እንመርጣለን። ጥቅሎን ይቀይሩ የሚል እንመርጣለን። ከዛ አንድ ቁጥር ላይ ከኢንተርኔት ወደ ድምፅ የሚለውን እንመርጣለን። ከዛ እዚህ ጋር መሰላል ጽፈን ሰንድ እንላለን። እዚህ ከገባን በኋላ ምንድነው የሚለን? አንድ ቁጥር ላይ ኮንቨርተብል ዊክሊ ዳታ 1063 ሜጋባይት ኤክስፓየር አት 2026 ይላል። አንድ ቁጥር እንመርጣለን። ከመረጥን በኋላ መጠኑን አስገቡላል። እዚህ ጋር መጠኑን አስገቡላል። ስለዚህ እኛ መቀየር የምንፈልገው 6 ጊጋባይት ስለሆነ 6 ጊጋባይት ማለት 6000 ሜጋባይት ነው። ስለዚህ እዚህ ጋር 6000 ሜጋባይት እናስገባለን። 6000 አስገብተን ሰንድ እንላለን።
መጨረሻ ላይ አንድ ቁጥር አስገብተን ሰንድ እንላለን። ከዛ ወደ ድምፅ የቅድሙ 6 ጊጋባይት ወደ ድምፅ ተቀየረልን ማለት ነው። ኦልሬዲ አሁን ተቀይሯል። ስለዚህ አሁን ስፖቲፋይ አንሊሚትድ ፓኬጅ ሁሉንም ሚዲያ እንዲሰራ እናደርጋለን ማለት ነው። እንደ ቅድሙ ቴሌግራም እንገባለን። ከገባን በኋላ እዚህ ጋር እንደ ቅድሙ ዳኒ ቴክ 29 ብለን ሰርች እናደርጋለን። እዚህ የቅድሙ ቻናል ነው ይሄ። ጆን እናደርግና ወደ ውስጥ እንገባለን። ከገባን በኋላ ስፖቲፋይ ፓኬጅ ፋይል እንፈልጋለን ማለት እንደ ቅድሙ የቴሌግራም ፓኬጅ እንደፈለግ ነው። አሁን እዚህ ጋር ስፖቲፋይ ፓኬጅ ፋይል እንፈልጋለን። ያው ፋይሉ ይሄ ነው። እዚህ ጋር የምትመለከቱት ይሄኛው ፋይል ነው። ስለዚህ ይህን ፋይል እንደ ቅድሙ ከአፑ ጋር እናገናኛለን። ኮኔክትድ ካለ በኋላ ለአንድ ወር እንጠቀማለን ማለት ነው። አሁን እዚህ ጋር ኮኔክት ብሏል። ይሄን ፋይል ለአንድ ወር አንሊሚትድ ፓኬጅ ለአንድ ወር እንጠቀማለን ማለት ነው። በመጨረሻም በሚያሳዝን ሁኔታ ቴሌ ስፖቲፋይ ፓኬጅን 500 ሜጋባይት ብቻ አድርጓል። ይህ በጣም የሚያሳዝን ነው። እንግዲህ ማን ያውቃል ወደ ድሮ ሊመለስ ይችላል። እስከዛ ግን በቴሌግራም ፓኬጅ እና በነፃ ኢንተርኔት ፋይሉን ፈታ ብሎ ይመቻቹ።